አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ ወደ ቻናል እንኳን ደህና መጣችሁ እያልን እንግዲህ ወደ ዛሬ ፕሮግራማችን ስንሄድ በዓለም ላይ ያሉ 10 የሙስሊም ብዛት ያለባቸውን ሀገራት በደረጃ የምናይ ይሆናል ማለት ነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ወደ ፕሮግራም እንግዲህ ዛሬ በዓለም ላይ ያሉ የሙስሊም ብዛት ያለባቸው ሀገራትን ስናይ ከ10ኛ ጀምረን ስናይ እንግዲህ በ10ኛ ደረጃ ላይ የምናገኘው ሱዳን ነው። እንግዲህ ሱዳን ማለት ያው ሁላችሁ የምታውቋት የኢትዮጵያ ጎረቤት ሀገር ምንላት ማለት ነው። ሱዳን እንግዲህ 10ኛ ደረጃ ትይዝ የቻለችው በ40 ሚሊዮን 610 ሺህ የእስልምና ተከታዮች ወይም ደግሞ ሙስሊሞችን ቁጥር እንግዲህ በመያዝ ወይም ደግሞ 40 ሚሊዮን 610 ሺህ እስልምና እምነት ተከታዮች ያሉባት ሀገር በመሆኗ ነው እንግዲህ 10ኛ ደረጃ ልትይዝ የቻለችው ማለት ነው። ቀጣይ ደግሞ 9ኛ ደረጃ ላይ የምናገኘው አልጄሪያ ነው። አልጄሪያ እንግዲህ 9ኛ ደረጃን የያዘበት 43 ሚሊዮን 737 ሺህ 96 የእስልምና ተከታዮችን ወይም ደግሞ ይሄንን ብዛት 43 ሚሊዮን 737 ሺህ 96ን ብዛት ያለባቸው ሙስሊሞች እንግዲህ ያሉበት ሀገር በመሆኑ 9ኛ ደረጃ ላይ ሊይዝ የቻለው ማለት ነው። አላሁ አክበር ወሱብሃንአላህ ወልሐምዱሊላህ ወላ ሐውለ ወላ ቁወተ ኢላ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን الله أكبر. السلام عليكم. السلام عليكم. ወደ 8ኛ ስንሄድ ቱርክ የምናገኝ እንግዲህ ቱርክ ሁላችሁ የምታውቋት ሀገር ናት። 8ኛ ደረጃ የያዘችውም 84 ሚሊዮን 400 ሺህ የእስልምና ተከታዮች ያሉባት ሀገር ነች ማለት ነው። صلاة وسلام عليك يا نبي حبيبي يا محمد እንግዲህ ወደ 7ኛው እናመራለን ማለት ነው። 7ኛ ላይ እንግዲህ ኢራንን እንግዲህ 7ኛ ደረጃ ልትይዝበት የቻለችው እንግዲህ 82 ሚሊዮን 500 ሺህ የእስልምና ተከታዮች የሚኖርባት ሀገር በመሆኗ ነው ማለት ነው። ቀጥሎ ደግሞ ወደ 6ኛ እንሄዳለን ማለት ነው። 6ኛ ላይ እንግዲህ የምናገኘው ኢጂፕት ወይም ደግሞ ግብጽ የናይል ተፋሰስ ሀገር ውስጥ አንዷ ናት። ያው እንግዲህ ግብጽ ደግሞ 6ኛ ደረጃ ልትይዝ የቻለችው በ90 ሚሊዮን የእስልምና ተከታዮች የሚኖርባት ሀገር በመሆኗ ነው ማለት ነው። ያ አላህ ከሪም ከ10 እስከ 6 ያሉትን እንግዲህ እንዲህ እያየን ሰብስክራይብ ላይክ እና ሼር እያረጋችሁ እኔም እናንተም እንግዲህ ወደ 5ኛው እንሄዳለን ማለት ነው። 5ኛ ላይ ስንሄድ እንግዲህ ናይጄሪያ እንግዲህ 5ኛ ደረጃን ልትይዝበት የቻለችበት ምክንያት 97 ሚሊዮን የእስልምና እምነት ተከታዮች የሚኖሩባት ሀገር ወይም ምድር በመሆኗ ነው ማለት ነው። እንግዲህ እያልን እንግዲህ አይደረስ የለ ወደ 4ኛ ላይ እንግዲህ የምናገኘው ባንግላዴሽ የምንለው 150 ሚሊዮን 800 ሺህ የእስልምና ተከታዮችን ቁጥር በመያዝ እንግዲህ ከዓለም 4ኛ ወይም ደግሞ ቶፕ 4 ውስጥ እንግዲህ 4ኛው ሊሆን ችሏል ማለት ነው።
ብለን እንግዲህ ወደ ቶፕ ስሪዎች እንገባለን ማለት ነው። አሁንም እንግዲህ ላይክ ሰብስክራይብ እና ሼር እያደረጋችሁ እንዲታበረታቱኝ እየጠየቅኩኝ እንግዲህ ወደ ሶስተኛው እንሄዳለን። ሶስተኛ ላይ እንግዲህ ኢንዲያ ወይም ደግሞ ህንድ። ያው እንግዲህ ህንድ ብዙ ሙስሊም ያለ ወይም ደግሞ ብዙ ቁጥር ያለው ሙስሊም ያለ ላይመስለን ይችላል። ነገር ግን ከዓለም ላይ ሶስተኛ እንግዲህ 200 ሚሊዮን የእስልምና ተከታዮችን በመያዝ ሶስተኛ ደረጃ የያዘች ሀገር ናት ማለት ነው ህንድ እንግዲህ ማሻአላ። ሁለተኛ ስነድ እንግዲህ የህንድ ጎረቤት ወደ ሆነችው ፓኪስታን እንግዲህ ሁለተኛ ደረጃ ልትይዝ የቻለችው 240 ሚሊዮን 760 ሺህ የእስልምና ተከታዮች የሚኖሩባት ሀገር ነች እንግዲህ ማለት ነው። አንደኛ ደረጃን በእስልምና ተከታይ እንግዲህ በብዛት አንደኛ ደረጃን የያዘች ሀገር ኢንዶኔዥያ ናት። ኢንዶኔዥያ እንግዲህ ያው እንደሚታወቀው ሙሉ ለሙሉ በሚባል ደረጃ ወደ 99% አካባቢ የሚባል ሙስሊም እንደሆነ ይነገራል። እንግዲህ ከነዚህም እንግዲህ 242 ሚሊዮን 700 ሺህ የእስልምና ተከታዮችን የያዘች ሀገር በመሆን እንግዲህ አንደኛ ልትሆን ችላለች ማለት ነው።